ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ከዘመንና መሬ ስብሰባ የሾለከው ወሳኝ መረጃ እንዲሁም የትጥቅ ትግል የጀመሩት የብልጽግናው ባለስልጣን የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ወዳዘጋጀነው መረጃ እንለፍ። በሶማሊያ ክልል የኮሬ ነገኛ መዋቅር መቋቋሙ ተነገረ። ጉዲግ በሚል መጠሪያ የሚታወቀው ይህንን የግድያና የአፈና መዋቅር የሚመራውን ኃይል የሚያማክሩ የውጭ ሀገር ጄኔራሎችና ኮሎኔሎች ተቀጥረዋል የተባለ ሲሆን የኦህዴድ ብልጽግና በኦሮሚያ ውስጥ ለመግደልና ለማሰር ለማፈንና ለመሰወር ሲፈልግ የሚከለልበት ነው የሚባልለትን የኮሬ ነገኛ መዋቅር ማቋቋሙንና በጠቅላይ ሚኒስትሩ የበላይ አዛዥነት በእናቱ ሽመልስ አብዲሳ መሪነት የሚሰራ መሆኑን ሮይተርስ የዜና ወኪል በምርመራ ዘገባው ከአንድ ዓመት በፊት መግለጹም ይታወሳል። በዚህም ስመጥር ፖለቲከኞች እንዲገደሉ፣ ተቃዋሚዎች እንዲሰወሩ፣ ሰዎች ታግተው ማስለቀቂያ እንዲከፈልባቸውና መሰል ወንጀሎችም እንዲፈጸሙ የሚያደርግ ነው የተባለለት ይሄ ኮሬ ነገኛ የሚል ስያሜ የተሰጠው የደህንነት መዋቅር መሆኑን የዜና ጣቢያው መዘገቡም አይዘነጋም። እንዲህ ያለውን የመግደያና የማፈኛ መዋቅር በተለያዩ ክልሎችም ተግባራዊ እያደረገ የሚገኘው የብልጽግናው አገዛዝ በሶማሌ ክልልም ይህንን ለመፈጸም የሚያስችል መንግስታዊ የጸጥታ አደረጃጀት ፈጥሯል ነው የተባለው። ጉዲግ በሚል የሚጠራው የሶማሌ ክልል ኮሬ ነገኛ ከርዕሰ መስተዳደሩ ሙስጠፋ መሐመድ ውጭ የሚመሩት የፕሬዝዳንት ጽህፈት ቤት ኃላፊው ሁሴን ሐሺ ናቸው የሚሉት ምንጮች በዚያድ ባሬ መንግስት ውስጥ የሶማሌ ከፍተኛ ጄኔራል የነበሩት ግለሰቦችም በአማካሪነት የተካተቱበት ነው ይላሉ። ከነዚህ መካከል ዶላል ሐልሃሊ አንዱ ናቸው ይሉና በዚያድ ባሬ ዘመን ሶማሊያ ኢትዮጵያን ስትወር ኢትዮጵያን የተዋጉ ኮሎኔል ስለመሆናቸውም ያክላሉ። በ1980 ዓ.ም በሁለቱ ሀገራት ወታደራዊ መሪዎች መካከል ድርድር ሲካሄድም ሶማሊያን ወክለውና የጦር ሰራዊቱ የፖለቲካ ኃላፊ ሆነው ከተደራደሩ የሶማሊያ ጄኔራሎች መካከልም ናቸው። የሶማሊያ ወቅቱ ፕሬዝዳንት የነበሩት ዚያድ ባሬ አማች ከሆኑት ከጄኔራል ሞርጋን ጋር በመሆን የሞቃዲሾ መንግስት ተደራዳሪና ተዋጊ የነበሩት ኮሎኔል ዶላል አሁን የሶማሊያ ክልል ኮሬ ነገኛ ወይንም ጉዲግ አባል ናቸውም ተብሏል። ከእርሳቸው በተጨማሪም በዚያድ ባሬ መጨረሻ ዘመናት የሶማሊያ አየር ኃላፊ የነበሩትና የሐርጌሳ ከተማን በጀት እንዲደበደብ ትዕዛዝ መስጠታቸው የሚነገርላቸው ጄኔራል ሲያድ ዳውድም የዚሁ የሶማሊያ ክልል የግድያና አፈና መዋቅር አባል ስለመሆናቸውም ተጠቅሷል። የጉዲግ አባል የሆኑት እነዚህ ሶማሊያን ብቻ ለመሆናቸውን የሚያነሱት እነዚህ የጅግጅጋ ምንጮችም ኮሎኔል አህመድ አሊ ዳሃር የተባሉ መኮንኖች እንደሚገኙበትም አክለዋል። እነዚህ ሶማሊያውያን የቀድሞ ጄኔራሎችና ኮሎኔሎች የጦር አበጋዞችንም ይዘው ይህንኑ የአፈና መዋቅር የተቀላቀሉ ናቸው ሲሉም ገልጸዋል። ከነዚህ በተጨማሪ የቀድሞ የሶማሊያ ክልል የጸጥታ ቢሮ ኃላፊ የነበሩት ጀማል መሐሙድ ጋስ እንደሚገኙበትም አክለዋል። የክልሉ ፖሊስ ኮሚሽነርም የዚሁ የሶማሌ ክልል ኮሬ ነገኛ አባላት መሆናቸውን የሚገልጹት የሶማሌ ጉዳይ ዘጋቢዎች በማህበረሰቡ ባህልና እምነት የተወገዙና የተነወሩ ጥቃቶችንም ጭምር እየተፈጸሙ መሆኑንም ገልጸው ይህ የሚሆነውም በዚሁ ጉዲግ ተብሎ በሚጠራው መንግስታዊው የሥርዓትና የአፈና መዋቅር አማካኝነት ስለመሆኑም እያስነበቡ ይገኛሉ። በሌላ ዜና ከዘመንና መሬ ስብሰባ የሾለከው ወሳኝ መረጃ የፋኖ ኃይሎች አንድነታቸውን ለማወጅ ስብሰባ መቀመጣቸው ተሰምተዋል። ዘመነ ካሴና መሬ ወዳጆ ስብሰባውን እየመሩት መሆኑንም ለፋኖ እንቅስቃሴ ቅርበት ያላቸው ሚዲያዎች እየዘገቡ ይገኛሉ። የመከላከያ ሰራዊቱ በበኩሉ በጎጃምና ጎንደር 95 ፋኖችን ገድያለሁ ብለዋል። የፋኖ ከፍተኛ አመራሮች ጭምር መገደላቸውን ነው ሰራዊቱ ያስታወቀው። እስክንድር ነጋ ከመሰረተው አንድ የፋኖ ድርጅት በተለየ መልኩ 4 የሚሆኑ የፋኖ አደረጃጀቶች አንድ ለመሆን ስብሰባ መቀመጣቸውም ታውቋል። የአማራ ፋኖ በወሎና የአማራ ፋኖ በሸዋ በሚል የሚጠሩ 4 ድርጅቶች ናቸው አንድ ለመሆን ስብሰባ ተቀመጡ የተባለው። ለታጣቂዎቹ እንቅስቃሴ ቅርበት ያላቸው ማህበራዊ ድረገጾች 4ቱ ድርጅቶች ስብሰባ መቀመጣቸውን የሚገልጽ መረጃ ያሰራጩ ሲሆን ለታጣቂዎቹ እንቅስቃሴ ቅርበት ያላቸው ማህበራዊ ድረገጾች 4ቱ ድርጅቶች ስብሰባ መቀመጣቸውን የሚገልጽ መረጃ ያሰራጩ ሲሆን በቀጣይ 2 ቀናት ይፋ እንደሚደረግም እየተዘገበ ይገኛል። ከዚህ ቀደም አፍሪካን ኢንተለጀንስ 4ቱ የፋኖ አደረጃጀቶች አንድ ለመሆን ዝግጅት መጨረሳቸውን ዘግቦ 17 አባላት ያሉት ማዕከላዊ ኮሚቴ እንደሚያዋቅሩ መግለጹም አይዘነጋም።
ዘገባው በወቅቱ ከአራቱ አደረጃጀቶች አራት አመራሮች እንዲሁም ጄኔራል ተፈራ ማሞ የማዕከላዊ ኮሚቴው አባል ይሆናሉ ብሎም ነበር። መንግስትና በክልሉ የተቋቋመው የሰላም ካውንስልም በተደጋጋሚ ለድርድር እንቅፋት በሚል ከሚያነሷቸው ነጥቦች መካከል አንዱ የፋኖ አንድ አለመሆን ጉዳይ ሲሆን ምናልባት እነዚህ አራት አደረጃጀቶች ወደ አንድ መምጣታቸው ለድርድር ምቹ መደላደል እንደሚፈጥርም እየተነገረ ይገኛል። ሆኖም አሁን የሚመሰረተው አንድ የፋኖ አደረጃጀት የእስክንድር አፋሕድ ያልተካተተበት ሲሆን አራቱ ድርጅቶች ከሳምንት በፊት አፋሕድን ለመውጋት መወሰናቸውንም ገልጸው ነበር። ይህ በእንዲህ እንዳለ መከላከያ ሰራዊቱ በሁሉም የጎጃም ዞኖችና በደቡብ ጎንደር 95 ፋኖዎችን ገድያለሁም ብለዋል። የምስራቅ ዕዝ ዘመቻ መምሪያ ኃላፊ ኮሎኔል ተሾመ አስማማው እንደተናገሩት በሰሜን ጎጃም ዞን ይልማና ዴንሳ ወረዳ ደብረ ማዊ፣ ሰንቀኛ ዜግ፣ ቁቀር በዜት በብታ ቀበሌዎች ላይ እርምጃ ወስደናልም ብለዋል። በአዊ ዞን ጓክሳ ሽኩዳድ ወረዳ አሸፍናጉት ቀበሌ እንዲሁም በደቡብ ጎንደር ዞን ሰዴ ሙጃ ወረዳ አዳዲና ወለል ባህር ቀበሌዎችና ፎገረ ወረዳ መንገዙር ቀበሌዎች ላይ የተሰማሩ ተሃዶችም ድል ቀንቷቸዋል ሲል ነው ሰራዊቱ የተናገረው። በእነዚህ ቦታዎች ከፋኖ አደረጃጀቶች የፋኖ ሻለቃ መሪ ፈንታው ሽታው፣ የአገው ምድር ዘመቻ አስተባባሪ ሰለሞን፣ የዘንገና ብርጌድ አዛዥ ጸጋይ አጥናፉ፣ የቡድኑ ሎጂስቲክ ኃላፊ መንጌ እርዳውና የአጼ ፋሲል ተወርዋሪ ዘመቻ መምሪያ ኃላፊ የነበረ ዳንኤል አሰፋ እንዲሁም ሌሎች በርካታ የፋኖ አመራሮችና አባላቶችም ተደምስሰዋል ሲልም ቀጥሏል። 2354 ልዩ ልዩ ተተኳሽ፣ 15 ኤኬኤም፣ 36 ኋላቀር መሳሪያ፣ 3 ቦምብ፣ 8 ትጥቅ፣ 6 ኤኬኤም ካዝና፣ 1 ጄኔሬተር እና 3 ተሽከርካሪ መማረኩንም አክለዋል። በመጨረሻም የትጥቅ ትግል የጀመሩት የብልጽግናው ባለስልጣን በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ አውጀዋል። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሐጂ ኢብራሂም ኡስማን ሚያዝያ 11 ቀን 2017 ዓ.ም አጃቢዎቻቸውንና ክልሉ መድቦላቸው የነበረውን ተሽከርካሪ ከነሾፌሩ ይዘው ወደ ኤርትራ ኮብልለው ነበር። የቀድሞ ባለስልጣን አሁን ላይ የአፋር ብሔራዊ አንድነት አብዮታዊ ግንባር የሚል የትጥቅ ትግልን የሚያካሄድ ድርጅት አቋቁም ያለው ሲሉም ነው የገለጹት። በኢሳያስ አፈወርቂ የሚመራው የኤርትራው መንግስት በኢትዮጵያ መንግስት ካኮረፈ በኋላ በሁለቱ ሀገራት መካከል ውጥረቱ ያየለ ሲሆን የኤርትራ መንግስት በኢትዮጵያ ያኮረፉ ቡድኖችን በማሰባሰብ ላይ እንደሚገኝም የሚወጡት መረጃዎች ያመለክታሉ። በአንጻሩ የኤርትራን መንግስት የሚቃወመውና ራሱን የቀይ ባህር አፋር ነፃ አውጪ ብሎ የሚጠራው ቡድን በኢትዮጵያ ውስጥ የትጥቅ ትግል እያደረገም ይገኛል። የዚህ ታጣቂ ቡድን ዋነኛ ፖለቲካዊ ዓላማም በኤርትራ የሚገኙ የአፋር ብሔር አባላትን ነፃ ማውጣት፣ ከተሳካም ወደ ኢትዮጵያ መቀላቀል ሌላኛው እቅዱ ነው። የግድ አሰብን ከኤርትራ መንግስት እጅ መንጠቅንም ይጨምራል። ከዚህ ባለፈ የኢሳያስ አፈወርቂን መንግስት ከስልጣን የማስወገድ እቅድ አለኝ የሚለውና ራሱን ብርጌድ ንሓመዱ ብሎ የሚጠራ ኢትዮጵያ ላይ ሆኜ እታገላለሁ በማለት ቢሮ ከከፈተም ሰነባብተዋል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ